ምክንያቱም የኦሮሞን ህዝብ ነክቷል ተብሎ ቅስቀሳም ተጀምሮ ነበር። ኦሮሞዎች ወጣቶች እንዲቆጡ በአሁን ሰዓትም ሰፊ ቅስቀሳ እየተደረገ ነው። እንዲህ አይነት ነገር አለ። አብይ ሲነካ ኦሮሞ ህዝብ ተነካ፣ ብልጽግና ሲነካ የኦሮሞ ህዝብ ተነካ የሚል እንዲህ አይነት ማነጻጸሪያና ድምዳሜ እየተሰጠ ሌላ ኢትዮጵያን ሌላ አደጋ ውስጥ ለመክተት ብልጽግና በሰፊው እየተንቀሳቀሰ ነው። እንደው ቴዲ አፍሮ በዘፈኑ የኦሮሞን ህዝብ የነካበት ሁኔታ አለ ወይ? ውሸት ነው። ዘራፍ ልቀቁኝ ያዙኝ የሚሉ የብልጽግና የፒፒ ክነ ጥበብ ቡድን ዘመን በአንድ ሌሊት ገንዘብ ወስዶ እንትን ያወጡት እነሱ መንግስታችን ተነካ ብሎ የነሱ መንግስት የብልጽግና መንግስት ነው፣ አብይ አህመድ ስርዓት ነው። የኦሮሞ ህዝብ ይውልድ መሳይ እንዳውም እንደ ኦሮሞ ህዝብ የቴዲን ዘፈን የሚያዳምጥ ሰው የለም። ለምን መሰለ? እንደ ኦሮሞ ህዝብ 8 ዓመት 7 ዓመት ዳስ የጣለ ህዝብ እንዳውም እንደው የለም። መናገር ካለብን ኦሮሞ ህዝብ ኦሮሚያ ውስጥ በኋላ እናወራለን ስለ ማፊያ ቡድኑ። የኦሮሚያ ኦሮሞ ህዝብ በየቤቱ ለቅሶ ተቀምጠዋል እኮ። በየቤቱ እኮ ሀዘን ነው ያለ እኮ። ዳስ ጥሏል እኮ የኦሮሞ ህዝብ። 7 ዓመት 8 ዓመት ዳስ የጣለ ህዝብ ቴዲ ሰደበ እንዴ? እውነቱን የኦሮሞን እውነት የተናገረ ካለ ቴዲ ነው ለኔ። የኦሮሞ ህዝብን ሀዘን ዛሬ ላይ አገር አልባ የሆነው የኦሮሞ ህዝብ ዛሬ በየቤቱ ቴዲ የቱ ጋ ነው ኦሮሞን የሚዘፍው ወይ ኦሮሞን የሚሰድበው? እኔ እነሱ ሚሉት ኦሮሞ is equal to አብይ የሚባለው ተረት የባለጊዜዎቹ የብልጽግና ቡድን ኦሮሞ ስር የመደበቅ በዚህኛው ሲመቱ ኦሮሞ ስር እንደ ጦጣ ሮጦ ኦሮሞ ስር መደበቅ ነው። ይሄ የለም፣ እንደዛ የሚባል ነገር የለም። አዋጣም፣ ውሸት ነው። እና እነሱ እንዳውም አሁን ይሄ የብልጽግና ዘፋኞች ፎከስ ያደረጉት የጂ ታሪክ እንትን እሷን እንትን ብሎ ነው እንጂ ከዛ ውጪ ቴዲ ደግሞ አቋሙ የታወቀ ነው። የራሱ አመለካከት አለው በታሪክም በተመለከተ ማለት ነው። እሱ የታወቀ ነገር ነው። አዲስ ነገር ያመጣው ካለ ቴዲ አዲስ ነገር ተናግሯል ከተባለ የኢትዮጵያ ህዝብ ችግርን ተናገረ። ይሄ ነው አዲስ ነገር። ለዚህ ደግሞ መፍትሄ ያስፈልጋል። ስርዓቱ መቀየር አለበት። ይሄንን ተናግሯል ቴዲ። ከዛ ውጪ እንደኔ እንዳውም አስረግጦ የኦሮሞን ህመም የተናገረው ቴዲ ነው። የብልጽግና ክነጥበብ ቡድን የኦሮሞን ህመም የት ነው የሚያውቁት? አዲስ አበባ ውስጥ ፎቅ እየሰራ አዲስ አበባ ውስጥ የዘረፍክ ባለጊዜ የሆንክ የገበሬውን ቤት እያቃጠልክ የገበሬውን ልጅ በአደባባይ እያስረሸንክ እየረሸንክ የት ታውቃለህ? የኦሮሞ ህዝብን ህመም ምኑ ጋር ነው የምታውቀው? እኔ ኦሮሞ ነኝ ትላለህ ደግሞ እዛ ወጥተህ እና አሁን በዚህች ሰዓት የብልጽግና ዘፋኞች ሳይሆን ቴዲ ነው ለኦሮሞ ህዝብ ቅርብ የሆነ ሰው። ቴዲ ነው እንደ ዘፋኝ ለኦሮሞ ህዝብ ቅርብ ህመሙን የሚረዳ ቴዲ ነው እንጂ የብልጽግና ዘፋኞች አይደሉም። ይሄ ግልጽም ነው። ዶክተር ሚልኬሳ አብይ አህመድ የሰጠውን ምላሾች እንዴት አየ? አልደነገጥንም፣ በእንደዚህ አይነት ጩኸት ምንርበደበድ አይደለንም አለ። በጣም ቢዚ ሆኖ ነው የሰነበተው። ለዚህ ለቴዲ አፍሮ ሙዚቃ መልስ ለመስጠት ያልታሰቡ ፕሮግራሞች ያልታሰቡ ጉብኝቶች ናቸው የተደረጉትና ያንን አስታኮ መደንገጥ የለም መርበትበት የለም ከብልጽግናችን ቀጥ ቃሉ አቋማችን ዞር የሚያደርገን የለም አለ።
እውነት አብይ አህመድ አልፈራም? አልደነገጠም? ቁራው ማን ነው? ይኸውልህ አልደነገጥንም። ምን አመጣ ታዲያ? ለምን አልደነገጥንም ትላለህ? ካልደነገጥከው ይኸውልህ መደንገጥ ብቻ ሳይሆን የሚጨብጠው የሚያዘው ነገር አጣ። ዲፕሊ ነው የደነገጠ፣ ዲፕሊ ነው የተረበሸው፣ መሰረቱን አጣ። እኔ ልንገርህ አሁን አብይ ምን መሰለህ፣ አብይ ብዙ ነገር ይጫወታል። አንደኛ በኢትዮጵያ ስም ይነግዳል አብይ። ሁለተኛ በብሔሮችም ስም ይነግዳል አብይ። ሶስተኛ በከተማ ማንነትም ይነግዳል አብይ። አብይ በሃይማኖትም በዚህም በዛም በሁሉም አካባቢ ይነግዳል። አሁን ቴዲ በጣም ታዋቂ ሰው ነው፣ ፖለቲከኛ አይደለም። ቴዲ በማህበረሰቡ ዘንድ በጣም ታዋቂ ነው። የሱ ቃል ጠብ አትልም። ሰው ያከብራል፣ ይቀበላል፣ ወደ ትግል ይገባል። ቴዲ የዘፈነው ዘፈና አይደለም። ቴዲ እኮ መንግስትን እንቀይር፣ ይሄ ውሸታም መንግስት ይብቃን፣ የኢትዮጵያ ህዝብ ተነስ ነው ያለው። ይኸውልህ ስለዚህ አብይ ደግሞ ይኸውልህ አዲስ አበባ ውስጥ ነበር የቀረው አብይ በተወሰነ ደረጃ ማለት ነው። ማህበራዊ መሰረት የለውም አብይ። ይኸውልህ አገርን የምትገዛ የተወሰነ የማህበረሰብ ክፍል ሊደግፍ ይገባል መሳይ፣ የተወሰነ ሁሉም ሳይሆን የተወሰነ የማህበረሰብ ክፍልን ይዘ ነው። ማፊያ ቡድን ብቻ ይዘ አገርን አትገዛም። የሆነ እኔ የመጣሁት የእከሌ ቡድንን ችግር ለመፍታት ነው ብለ ያንን ችግር ደግሞ ፈተ በትክክል ኖረ አሳይተ ከዛ ያንተ የኔን ኮዝ ይዘዋል ይሄ መንግስት ብለው የሚደግፍ ማህበረሰብ አባል መኖር አለበት። አብይ ምንም አይነት ያንን የለው ነው። የመጨረሻውን ጥይት የተተኮሰው በቴዲ ነው። ያ ደግሞ ሙሉ እቺ ከተማ አካባቢ የቀረችውን ዚሮ አደረገው። ከዛ አሁን አብይ የትም ቦታ አፒል አያደርግም። የትም ቦታ መሸወጃ ቦታ የለውም። የሚጫወትበት ሜዳ ሙሉ በሙሉ ተወስዶበታል አሁን። ስለዚህ አብይ ለምን አይርበተበትም? ለምን አብይ አይደነግጥም? አሰላ ይሄ ንፋስ ኃይል ማመንጫ ምናምን ምረቃ ላይ ሂዶ በደም ያመጣ ነው ምናምን በደም እንጠብቃለን ምን መልእክት ነገር ሰጠ። የቱ ነው በደም ያመጣ? አብይ የቱ ጫካ ገብቶ ነው ስልጣን የያዘው? እና ፈርቶ ስለተንቀጠቀጠ የሚናገረውንም አያውቅ። ለማስፈራራት ሞከረ ቴዲ እኮ ቆርጦ ነው የተናገረ። ሞትም ከሆነ አንድ ነፍስ ነው ያለኝ ብሎ ተናግሯል። እስቲ እንካ ወንድ ከሆነ እንካ። አብይ ኦሬዲ ስለተናገረ አሁን ሸውዶ እንኳን ሸኔ ነው የገደለው፣ ፋኖ ነው ፌክ ፋኖ ነው የገደለው ወይ ደግሞ ህዋት ነው እንደዛ ብሎ የሚሸውድበት አሁን ኤክስፖዝ ስለሆነ ጉዳዩ ተሸናፊው አብይ አህመድ ነው። ኦሬዲ ጊንጪ ሚዶ ምናምን የሚያወራ ይውልን በጭንቅላቱ ተረብሿል። በጣም ደንግጦ እሱ ያሰበው አትሊስት በትግራይ ኦሬዲ አይወደድም፣ በአማራም አይወደድም፣ በኦሮሞም የለም አብይ። አሁን የቀረው የከተሜ ሰዎች እንግዲህ በብሔር ምናምን አካባቢ የማይታዩ ነው ትንሽ ኢትዮጵያንን ብሎ በመሃል የሚኖሩ እዛ አካባቢ ራሱን ደብቆ ይኖር ነበር። በካልቾ ተመቶ ከዛም ተባረረ። የት ነው የሚሄደው አሁን አብይ?
ስለዚህ አብይ እኮ በጣም ደንግጧል። አሁን የመጨረሻ ፊልም ያነች እቺ። ስለዚህ ከአዲስ አበባ ተባሯል ማለት ነው። የከተማ የማንነት አካባቢ ተባረረ ማለት ነው። አብይ መደበቂያ የለውም እዛ አካባቢ። ስለዚህ ክደቱ ታወቀበት። ቴዲን አሁን አይችሉም። ይኸውልህ የአብይ ችግርን ልንገርህ። አብይ ኢትዮጵያ ውስጥ ከሱ የበለጠ ድጋፍ ያለው ሰው መኖር አይችልም። ከሱ የበለጠ ተቀባይነት ያለው ሰው መኖር አይችልም። ሁሉም ሰው ኢትዮጵያውያን ከአብይ በታች መሆን አለባቸው በአብይ አስተሳሰብ። የሱ ኢጎ እንደዛ ነው እና የአብይ እኔ የአብይ በታች ነኝ ብለህ ከተቀበልክ መታየትም የለብም። እሱም መቃወም፣ እሱ የጨረሻ ውጊያ ስለከፈትክ እርምጃ ይወስዳል፣ ያሰቃያል፣ ይገላሃል። የአብይ ኢጎ እንደዛ ነው እና ከሃጫሉ ጋር እንደማይኖር አብሮ እንደማይኖሩ ይታወቃል። ሃጫሉ ለኦሮሞ ወጣቶች በጣም ቅርብ የሆነ ሰው በመሆኑ በኦሮሞ ሕዝብ ዘንድ በኢትዮጵያውያን ሕዝብ ዘንድ በጣም ታዋቂ ተወዳጅ ስለሆነ ቴዲ ሃጫሉ ማለት ነው። ከሃጫሉ ጋርም መኖር አይችልም። አብይ ከቴዲ ጋርም መኖር አይችልም። አሁን ልዩነቱ ምን መሰለ ይመስላል? ቴዲ በህይወት እያለ ተናገረ። ስለዚህ ፕሮቴክሽኑ ከህዝብ ለቴዲ ይሰጣል። ግልጽ ስለሆነ አሁን ችግሩ ጦርነቱ አብይና ቴዲ መካከል ስለሆነ አንድች ነገር ቴዲ ላይ ከደረሰ ተጠያቂ የሚሆነው አብይ ራሱ ነው፣ ሌላ ሰው አይደለም። ምናልባት ምልኬሳ እንደውም ያንተ መረጃ አንድም ከዚህ ጋር የተያዘ ነው። አብይ ይታወቃል፣ እውነት ለመናገር የጨካኞች ጨካኝ እንደሆነ ይታወቃል። ምንም ራይ የሌለው ሰው ነው። እንዲህ ሲባል ሰው እንዲፈራ አይደለም፣ ግን መጠንቀቅም ስለሚገባ ነው። ያው አንተንም ያለን ሁሉ ጊዜ እንደ አንድ ማስረጃም እያቀረብን ሁሉ ጊዜ እንናገራለን። አንተን ያለ ነገር አለ ፊት ለፊት የሚቆምን ሰው እንትን ነው መከታተፈው ብሎካል። አንተን በፊት ለፊት በቀደምም ፊት ለፊታችን የሚቆምን እንደ ጉቶ ነቅለን እንጥላለን ብሏል። ካንተ ከነገረህ የተለየ አይደለም የጉቶና የቢላዋ ጉዳይ ካልሆነ በስተቀር። ስለዚህ ምን ሊደረግ ይችላል? ቀደም ሲል ያልከው ኢመደበኛ የሆኑ አንዳንድ ታጣቂዎች ያው ስርዓት አልበኝነት ኢትዮጵያ ውስጥ እንዳለ ይታወቃል። ምናልባት በእንደነሱ አይነት እኔ አይደለሁም አይነት ብሎ በዚህ አይነት ኢመደበኛ በሆኑ ኃይሎች ሊያስጨንቀው ከዛም የከፋ እርምጃ ሊወስድ ቢችልስ አብይ ከማድረግ ወደ ኋላ አይልም። ምናልባት ከምርጫ በፊት አደርጎም እሱ ሊያስማማን ይችላል፣ ምርጫው ላይ የሆነ ችግር እንዳይፈጠርበት። ግን ምን እንደው ጥንቃቄ ምን መደረግስ ይገባዋል? ምንስ አብይ አህመድ ሊያደርግ ይችላል? እንደው ከመረጃዎች ተነስተ አብይ እኔ ከዚህም በፊት የነበረኝ መረጃ አለ። ታዋቂ ሰዎችን የመግደል ፕላን እንደነበረው የሞት መዝገብን ይዞ እንደሚሄድ ከታዋቂ መገደል የሚችሉ ሰዎች ተብሎ ያኔ ህዋት ነው ገዳይ ቡድን። ህዋት ደግሞ አንዴ ሸኔን ይጠቀሙና ሌሎችን እየገደሉ አመጽ እንዲቀሰቀስ ይፈልጋሉ በሚል ውሸት አካሄድ ራሱ መግደል የሚፈልገውን ሰው ሊስት አውጥቶ 42 ሰዎች የሚገደሉ ሰዎች ሊስት አውጥቶ እኔ በሽመልስ አብዲሳ እጅ ያየነው ነበር። ያኔ እንግዲህ የምናስታውሰው ሽመልስ አብዲሳ የጠቅላይ ሚኒስቴር ጽህፈት ቤት ቺፍ ኦፍ ስታፍ ነበር፣ የጽህፈት ቤቱ ኃላፊ ነበር። እና ህዋቶች እኮ ታዋቂ ሰዎችን ለመግደል ይፈልጋሉ፣ አብቹ ደግሞ ይህንን ምስጢራቸውን አገኘ ብሎ እንግዲህ አብይ አብቹ የህዋትን ምስጢር አገኘ ብሎ የውሸት ራሱ የሚገለው ሊስት አውጥቶ እሱ ሊስት ውስጥ አለ ቴዲ ኦሬዲ። ይሄ 2018 ነው።
እና እነ ጀዋር ነበሩ 2018 በፈረንጆች ማለት ነው። አዎ 2018 በፈረንጆቹ። ያኔ እኮ ሁሉም ሰው ሃኒሙን ውስጥ ነን። ኢትዮጵያ ህዝብ እኮ አለፈልን በቃ ነፃ ወጣን ብለን የምንጨፍርበት ሰዓት፣ እሱ ግን የሞት መዝገብ ይዞ ማን ነው በመጨረሻ ላይ እኔን የሚቃወሙኝ ሰዎች፣ እኔን የሚደፉኝ፣ እኔን ከስልጣኔ ለስልጣኔ አደጋ የሆኑ ሰዎች እነማን ናቸው ብሎ ለይተው ከሱ በላይ ተቀባይነት ያላቸው ሰዎችን ለይተው ለመግደል ሊስት አውጥቶ ይሄድ ነበር። ያኔም እዛ ሊስት ውስጥ እነ ጀዋር ነበሩበት፣ እነ ሃጫሉ አሉ፣ እነ ቴዲ አፍሮ አለ፣ እነ ለማ መገርሳ ነበሩ። አንድ ጓደኛዬ ምን ብሎ ይጠይቃል መሰለሽ መልስን፣ እሺ ይሄንን ካገኛችሁ ለነኚህ ሰዎች ጥበቃ አድርጉ እንግዲህ ብሎ ይጠይቃል። ጓደኛዬ አብረን ቁጭ ብለን ይሄንን ከሽመልስ ስናዳምጥ፣ ሽመልስ ነው የምነግረን እንግዲህ ሊስት ይዞ የሚሄደው ጥበቃ ይደረግላቸዋ። በቃ ህወሓት እነኚህ ሰዎችን መግደል የምትፈልግ ከሆነ እንደ መንግስት ሎጂካል ነው አይደል? ጥበቃ ይደረግላቸው ብለው ያንን ሽመልስን ሲጠይቅ ለዚህ ሁሉ ጥበቃ አንችልም ምናምን ወይ ንገሯቸው እንግዲህ ራሳቸውን እንዲጠብቁ አለ ያ ሰውዬ። ለምን ባለቤቱ ገዳዩ እሱ ስለሆነ እንዴት ጥበቃውን ያደርግለታል? ይህንን የሚያነሳው ምንድነው ያኔ አብይ ፕላን እንደነበረው ስለሚታወቅ አብይ እንደጠረጠረው ይኸው ቴዲ መጨረሻ ላይ አብይ ውሸታም መሆኑን፣ አብይ ኢትዮጵያን እየገደለ መሆኑን ተናገረ። የኢትዮጵያ ህዝብን መፍትሄው በእጅ ነው ያለ ብሎ ተናገረ ቴዲ አፍሮ። አብይ እንግዲህ ቀድሞ ምችን ቀን ይጠብቅ ነበር። አብይ ለምን ታዋቂ ሰዎች ከኢትዮጵያ ህዝብ ጋር አንድ ሆነው የሚኖሩ ሰዎች ለህይወታቸው ሳይሆን ለኢትዮጵያ ቅድሚያ የሚሰጡ ሰዎች እንደነ ቴዲ አፍሮ አሉ፣ ይናገራሉ። ለአሁን አንዳንድ እንግዲህ ብልጽግናዎች ምንድነው ብሉት እንደ ኦሮሞ ሆኖ ቴዲ ምናምን እንደዚህ ይላል። እኔና ቴዲ የተወሰኑ የታሪክ ላይ ልንጨቃጨቅ እንችላለን፣ ይችን ጭቅጭቅ ደግሞ እንፈታለን አብይን ከሸኘነው በኋላ። ወንድሜ ቴዲ ትክክለኛውን በትክክለኛው ሰዓት ተናግሯል። ስለዚህ ለቴዲ ጥንቃቄ ይደረግ ዘንድ እኔ ራሴ ማቆም ምስጢር ማውራት ያለብኝ ቴዲ በዚች ሰዓት ለኢትዮጵያ ህዝብ ስለተናገረ ብቻም ሳይሆን ዜጋ ስለሆነ። ለምንድን ነው የምትገደለው?